ዛሬ የምናየው ስለ ወድቆ መነሳት ነው። አሁን ወድቆ መነሳት ስናወራ አሁን ያለው የዩቲዩብ አቅሜ ሰብስክራይበር 25 ነው። ግን ይሄን አሁን የማወራው ሐሳብ ወደፊት በሺዎች እንደሚያዩ እርግጠኛ ነኝ። የውስጤ ስሜትም ስለሆነ ማለት ነው። ስለዚህ 25ቱ እኔን ካያችሁ ለአንድ ሰው ሼር አድርጉት በደንብ ማለት ነው። ወድቆ መነሳት ወደፊት አሁን እንዳልኩት በሰፊው የምሰራ ሐሳብ ስለሆነና ውስጤ ላይ የምሰማ ስሜት ስላለ ማለት ነው። ወድቆ መነሳት የሆነ ጊዜ ላንተ ይሳካል። ከዛ በኋላ በማታውቀው መንገድ ደግሞ ታች ትላለህ ማለት ነው፣ ትወድቃለህ ማለት ነው። አሁን ይኸውላችሁ ማንም ሰው የማይፈልግ ነገር መውደቅ አይፈልግም። በፍቅር ክዳት አይፈልግም። በትምህርትም በውጤትም በምንም ወደ ኋላ ማለት አይፈልግም። ግን ህይወት ደግሞ ቀጥ ያለች መስመር አይደለችም። በቃ ዚግዛግ ናት። አንዴ ወደ ቀኝ ትሄዳለህ፣ አንዴ ወደ ግራ ትመለሳለህ፣ ትወጣለህ። ዚግዛግ ናት። በቃ አንተ ባሰብከው መንገድ ቀጥ ብሎ አይሄድም። ስለዚህ አሁን ወድቃችሁ ወይ ደግሞ በተለያየ መንገድ ወይ ኢንካም ወይ ደግሞ በትምህርት ወይ ደግሞ ተምራችሁ በትምህርታችሁ ያሰባችሁት ቦታ ያላችሁ ሰዎች ወይ ደግሞ በፍቅር የተጎዳችሁ ሰዎች እኔ ለእናንተ መፍትሄ አለ። በጣም በወደቃችሁ ሰዓት የሚሰማችሁ ስሜት በቃ ምንም መነሳት እንደማትችሉ በቃ ለእናንተ እንዳበቃ በቃ ነገሮቹ ሁሉ ጭልልም እንዳለ በቃ የሆነ በቃ ጭልም ያለ እስር ቤት እንዳላችሁ እንደሚሰማ እርግጠኛ ነኝ። እኔም ተሰምቶም ስለሚያውቅ ማለት ነው። ግን እኔ አሁን በቅርቡ ያስተዋልኩት ነገር ምን መሰላችሁ? አሁን ለምሳሌ ስንዴ ተዘርቶ በሰዓቱ ካልታረመ በሰዓቱ ዝናብ ካላገኘ ምን ይሆናል? ይበላሻል። አዎ አሁን እንደምትለው እርግጠኛ ነኝ ይበላሻል። ወይ ደግሞ ደርቆም ያለ አግባብ ያለ ጊዜ ዝናብ ካገኘ ይበላሻል። በቃ የተሰጠ ጊዜ ገደብ ጊዜ ያለው ማለት ነው። የሰው ልጅ ግን እኛ ግን እንደዛ አይደለም። በቃ ተዘርቶ ያለቀን ሰዎች አይደለም። በየቀኑ ዛሬም ብንኮተኮት ዛሬም ውሃ ብናገኝ በቃ ምን እንሆናለን? ፍሬ እናፈራለን ማለት ነው። እንዴት ነው የሚሆነው እሱ? በቃ ፈጣሪ እኛን በተመለከተ ቀን እኛ ውሃ አጠገብ የተተከለ አታክልት እንሆናለን። መቼም በቃ ፍሬ እናፈራለን ማለት ነው። ስለዚህ አሁን ተስፋ የቆረጣችሁ የወደቃችሁ ሰዎች አሁን እንዳልኩት በቅርቡ ያስተዋልኩት ጊዜ አላለቅም። በቃ ልንሞት ራሱ ስትደርሱ 10 ቀን እንኳን ቢደርስ ከተነሳችሁ ከዚህ በፊት ያሳለፋችሁ እድሜ ሙሉ ያልሰራችሁት ያቺ 10 ወር ውስጥ ማሳካት ትችላላችሁ ማለት ነው። ስለዚህ ያላለቀ ምርት ነን፣ ያላለቀ ሰዎች ነን ማለት ነው። ያላለቀ ነገር ስለሆነን ስለዚህ አሁን ውስጥ ሆናችሁ ጊዜ እኮ እንደዚህ ሆነ እኔም ብዬ ስለማያውቅ ማለት ነው። ይሄ እኮ ወጣትነቴ እኮ ነው በላው እንዲህ ያደረኩት አሁን ምን ላድርግ ብታውስ ብላችሁ ተስፋ የቆረጣችሁ መነሳት ያቅታችሁ በቃ ስሜት አልመጣም ያላችሁ እኔ ለእናንተ አንድ ነገር ልንገራችሁ። ሊከብድ ይችላል ማለት የወደቀ ሰው መምከር በጣም ከባድ ነው። ሰው በጣም ከባድ የሚሆነው ስሜቱ የሚያውቀው ያ ሰው ነው እና ፈጣሪ ብቻ ነው። ስለዚህ አሁን እናንተ ያገኛችሁት ወይ ደግሞ ለእናንተ እንዳሰባችሁ ያልሆነ ነገር ሁለት ነገር ይዞ ይመጣል። ወይ ትምህርት ይዞ ይመጣል፣ ወይ ደግሞ በረከት ይዞ ይመጣል። ይሄ እውነታው ነው። ይሄን ተቀበል። በቃ ዋጥ አድርግ። በቃ እምብብልም ዋጥ አድርግ። በቃ ዋጥ አድርግ። በቃ ውሰድ። በቃ ይሄ እውነቱን ነው። ትምህርት የሚሆንበት አንተ ትቶ ሄደው ያን አላሳካም ያለው አንተ አቅሜን እያወጣ ኢንቨስት እያደረግ የፍቅር ግንኙነትም ይሁን የስራም ይሁን በምንም ይሁን አልሳካም ያለው በቃ አንተን አልመጥንም። አንተ ለራሴ እኔ ብቁ ነኝ ብለህ ካመንክ የሄደ ነገር አንተን አይመጥንም። ያንተ የሚመጥን ደግሞ አንተ ፊት ለፊት አለ። እሱ ነገር ደግሞ ትምህርት ያስፈልጋል። በቃ ዝም ብለህ በቃ ካልጠነከርክ ዝም ብለህ መያዝ ትችላለህ? አትችልም። በቃ አትችልም። ይሄን ነገር ነው ለማጠናከር ነው። በመከራ ውስጥ ሆኖ ነው የምትጠናከረው። ስለዚህ አሁን ለምሳሌ በቃ ዝም ብለህ አሁን ሳትማር ዲግሪ ስትይዝ ሸክም አይሆንም። መስራት አትችልም እኮ ያ ቦታ አትገኝም። ማስተር ስትይዝ
ስራ ብትባል ትሰራለህ? አትችልም። ለምን? አልተማርክማ። ፒኤችዲ ሆነ ምናምን አንተ ግን ዲፕሎማ ላይ ሆነ ፒኤችዲ ስትይዝ ወይ ደግሞ በቃ እንደውም ዶክተር ብትሆን ሰው ማከም፣ መድኃኒት መስጠት፣ ትሪት ማድረግ አይከብድም? አየህ ሸክም ሆና በቃ ግንባሩ ላይ ይከብዳል። አትችልም ስላልተማርክ ማለት ነው። ህይወት ደግሞ የምታስተምረው አንተን እየቀጠቀጠች ነው። በቃ በካልቾ እያለች አንተን እቻለም ከባድነት። ስለዚህ አንተ ፊት ለፊት ያለው ማረግ፣ አንተ ፊት ለፊት ያለውን ክብር ለመቀበል በቃ ትቀጠቀጣለህ፣ ትማራለህ ማለት ነው። በዛ ሰዓት ብዙ ነገሮችን ታስተውላለህ፣ የሰውን ነገር ትረዳለህ፣ ብዙ ነገር በቃ ትቀስማለህ። ያኔ ነው በቃ አንተ ወደ ራስ የምትመጣ ማለት ነው። ስለዚህ ይህን ትምህርት ላይ እንዳለ እወቅ፣ እየተማርክ መሆኑን እወቅ። ምን ይመጥቶን አሁን ተስፋ ቆርጠ ባለበት ሰዓት እየተማርክ መሆኑን እወቅ። የሆነ ጊዜ ትነሳለህ። አቅም እየሰበሰብክ መሆኑን እወቅ። በቃ አንተ ፊት ለፊት ያለውን ጸጋ፣ አንተ ፊት ለፊት ያለውን የክብር ሽልማት ለመቀበል እየተዘጋጀ መሆኑን እወቅ። ያንተ ሄደውን ግን ትቶ ሄደውን ሰዎች ግን ትቶ ሄዱን ስራዎቹን ግን ካሰብክ ምንም አታደርግም። በቃ በከንቱ እየተጨነክ ነው። ምንም ማስተካከል የማትችል መሆን የማትችል በቃ ዝም ብለህ ኢነርጂውን እያወጣን ታውሱ። የፊት ለፊቱን አስብ። ባይመችም እንኳን መስራት ባትችልም እንኳን ግን ትልቅ ነገር ፊት ለፊት እንዳለ እወቅ። ይሄ እውነታ ነው ይሆናል። በቃ እውነት ነው ይሄ። በቃ አንተ ያላለክ ጉዳይ ስላልሆንክ ማለት ነው። ሌላኛ ነገር እምነትን ያጠናክር። በቃ ትልቁ ነገር የኔ ነው። በእምነት ጠንክር። አሁን ለምሳሌ ጓደኛ ቤት ሄደ፣ ጓደኛ ቤት ና ብሎ ለአንተ ከደወለ ከዛ በኋላ ቤት ሄድክ። ቤት ሄዳለሁ ስትል ደግሞ ቤት ልትገባ ስትል ውሻ ያስቸግራል፣ አንተን ያባርራል፣ ይጮዋል። በቃ ምን ያደርጋል? ከዛ ስልኩን ትወስድና ለጓደኛ ትደውላለህ። ና ውሻ እየከለከለኝ ነው ና አስገባኝ ትላላ። ከዛ ጓደኛ ይመጣል፣ ሽፋን ይሰጣል ለአንተ። ከዛ በኋላ ወደ ቤት ትገባለህ ማለት ነው። አየህ እቺ ያለም ችግር እቺ ያለም ጣጣ ውሻ ናት፣ አንተ ላይ ትጮዋለህ። ስለዚህ ለጓደኛ ስልክን ወስደህ እንደደወልክለት ና ሽፋን ስጥልን ውሻ ያስቸግረኝ እንዳልክ ለፈጣሪ ደግሞ ቆም በልና ያስቸገሩ ነገሮችን ፈጣሪ ሆይ አባት ሆይ እኮ ነገር እያስቸግረኝ ነው እያሳሰበኝ ነው፣ አንተ ተቀበልን ለኔ ሽፋኑ ልልን አሳርፈኝ በል። ደግ አባት ነው፣ አንተን የማይተው አምላክ አይደለም። ስለዚህ ሳትጨነቅ ለሱ አሳልፈህ ስጥ። እሱ ደግሞ ለአንተ ለማሳረፍ ዝግጁ ነው፣ አንተ ዝግጁ ከሆንክ ማለት ነው። ስለዚህ የማታስተካክል ነገር የማታደርግ ነገር አታስብ፣ አትጨነቅ። ወደክ በቃ እንኳን ወደኩት የምትልበት ሰዓት ይመጣል። ለካ ለዛ ነው እንደ የምትልበት ሰዓት ይመጣል። ስለዚህ ምን ማድረግ ነው አለብህ? ወድቄ ባለበት ሰዓት እየተማርክ መሆኑን ተረዳ። እንኳን ተጨነቅኩት፣ እንኳን ግራ ተጋባው፣ እንኳን ተከዳው፣ እንኳን ጎዳችን የምትልበት ሰዓት ይመጣል። ለምን? ያ ነገር የበለጠ ያ ነገር የሚክስ የሚያስረሳ ነገር ፊት ለፊት አለ። ጊዜውን አትስጥ። በቃ ችግሩ ትልቅ ችግር ይሄንን ነው። እኔ በቅርቡ ነው እኔን አስተዋልኩት። ጊዜውን አትስጥ። በቃ እግዚአብሔር ለአንተ የሰጠው ጊዜ አይሆንም፣ አይታወቅም። አንተ አታውቅም ቀኑን። በቃ ይሄ ቀን ይሁንልን ምናምን አትበል። ያላለቅ ምርት ስለሆነ አሁን እንዳልኩት ስንዴው እንደ ስንዴ አይደለም፣ እንደ ሌላ ምርቶች አይደለም። ገናና አንተ ገናና። ስለዚህ ዝም ብለህ በራስህ አስበህ አለቀ እኮ አትበል። ወድቄ ያለ ውርቀት ላይ ሆነ ለትምህርት እንደሆነ እወቅ። ስሜት ደግሞ አንድ ቀን ይመጣል። አንተ ከዚህ በፊት ጀግና ከሆን ቆራጥ ከሆን ያሰብከው ማድረግ የምትችል አቅም ካለ ያ አቅም ይመጣብሃል። የሚመጣብህ አንተ ተንበርክከ እየተማርክ መሆኑንና በእምነት ስትጠነከር ብቻ ነው። ይኸው ሊቆይ ይችላል፣ እስከሚመጣ ሊቆይ ይችላል። አንተ እስከምትጠነከር ነው። አመትም ሊፈጅ ይችላል፣ ወርም ሊፈጅ ይችላል፣ ብዙ አመታትም ሊፈጅ ይችላል። ግን አንተ ቆራጥ ከሆንክ ከጠነከርክ እየተማርክ መሆኑን ከተረዳ በመጣበት ቀን አንተ ያው ያሰብከው ሰውዬ
መሆን የምትፈልገውን ሰውዬ ሆነ ራስን ታገኛለህ ማለት ነው። ስለዚህ ይህ ሀሳብ በሰፊው የማስተምር በሰፊው ልምድ የሚሰጥ ስለሆነ አሁን ያላችሁ ሰብስክራይበሮች ለሌላ ሰዎች፣ ለጓደኞች፣ ለዩቱ ወንድሞቻችሁ ሼር አድርጉ። ይህ ቪዲዮ መጀመሪያ ሊሆን ይችላል ዛሬ ላይ ሆነ የማወራው ግን ወደፊት ብዙዎች የሚያዩ የሚገረሙ ብዙዎች የሚዳኑበት የሚደሰቱበት ፕሮግራም እንደሆነ አልጠራጠርም፣ እምነትም አለ። አሁን ግን ሰብስክራይበር ላይ ያላችሁ ሰዎች ላይክ፣ ሼር ደግሞ ኮሜንት በማድረጉን አትርሱ። አበረታቱ። ታንኪዩ